ወይዬ መጀመሪያ ለምን ካላሞ በቂ ሳያዩ ያበዱ በጽኋት ናቸው። መጀመሪያ ተጣልተናል። ለኔ እናንተ 40 ነው ወዷዳ ነው መጨረሻው ነው ዱብ ይበለው። እስቲ የግርማ ታደሰን በደንብ አስመስልና የሌሎቹንም ትነግረናለህ። እሺ አርቲስቶቹ እንደዚህ ቢሆንስ ምናምን ብዬ ነው አንዳንዴ የሚሰራው። ግን የግርማ ታደሰን ግን በጣም የምወደው የቤት ልጅ ላይ የሆነ ሲን አለና እሱን ሲል ልበልላችሁ። የሆነ ስቱዲዮ ውስጥ ያለ ሲን አለ። ያው ስብከት እንደምጽፈው ላይ ያው ሙዚቃ ጽፋለሁ። ሰርጻ ፋክቶ ላሉኛል የሽ ራሱ እኔ አንተ የዛዛዛና አይደጨ ፊት አጣብቁ ሎሽ ካሜራ ባሮ ራስ ያለቀ ይቻላል አላው ዘዋብ ይባላል ለበል የሽመልስ በቀለንም ስታስመስል አይተናልና እስኪ እሱንም እንስማ። እሺ ሽሚን ደግሞ በቃ አረዳት እናርገውና ሜክሲኮ ቄራ ወይስ ፒያሳ የሞላ አንድ ሰው ገባ ገባ በሉ ሂሳብ ወጣ ነገር እንዳይመጣ አሁን ወራጅ አለ ሹፌር አቁምለት ቆየ ልውረድ ካለ መጨረሻው ነው ዱብ ይበለው። ፍልፍሉ እናስመስል። ኦኬ ፍልፍሉ ዜና አንባቢና ዜና አንብብ ያንብብ ጥሩ በመንጠር አዲ ፓፓቦስ እሺያነት ዜና ማቀርብላችሁ ፍልፍሉ ነኝ። ከረፋዱ 4 ሰዓት ሆኗል። በተዳንት ደውለት ያስካዱ ኧረ ፓፓቦት ለወሬ የማይመችም ይገርማችኋል። የኢትዮጵያ ሕዝብ ፓፓቦት አትያስካሉ ቤት ገብቶ የዘረፈው ሌባ ተያዘ። እንዳስፋ በጣም ያስቸገረ ድምጽ አለ። አዎ ሞክረው የማ የጠቅላይ ሚኒስትር አብይ አህመድ እንዴ ሞክራ አልቻልከው? እየሞከርኩት ነው። አሁን ስለጠየቁኝ ነው። ስላቅ ቪዲዮ የእሳቸውን ስላሉ ግን የእሳቸውን እየሞከርኩት ነው። እየተለማመድከው በቅርቡን ጠብቀን እሺ። ስለዚህ አሁን ደግሞ ጌታሁን የ2030 አዘጋጅ ጋር እንደውልና በፍልፍሉ ድምጽ ይደውል። የወጣቶች ወጣትም እንደመሆኔ እናንተ ፕሮግራም ላይ ብሳተፍ ለውጥ አመጣለሁ። አሪያም ሆናለሁ። ሄሎ ጌጭቂ አቤት እንዴት ነህ? ሰላም ነው? ሰላም ነው ጌጭቂ? አወከኝ ማን ፍልፍሉ ነኝ። አታውቀውም? ድምፅ ስማ ጌጭቂ በጣም ነው የወደድኩት ፕሮግራምህን። በፓፓቦት ይኸውልህ ሰማኝ ጌጭቂ እኔ አሁን የደወልኩት ስልክን ከቢሮ ተቀብዬ ለመቅረብ ነው። ወጣት ነው የምታቀርቡት? እና እኔ ወጣት አይደለሁም። በፓፓቦት ጌጭዬ መች ነው የምታቀርበኝ? በአሁኑ ምን ችግር የለም ና። የምርህን ነው ጌጭዬ? አዎ ና ምን ችግር አለ? እንደውም እኔ የሆነ ሚዲያ ላይ መናገር የምፈልገው ነገር አለ። ታግዘኛለህ? ምን መናገር? አይ ብሶት ነው እኮ። ብሶቱ ምንድን ነው? ምን አስጨነቀ? ኧረ ጌች ደግሞ ኧረ በፓፓቦት የምን ብቃት ነው ራሱ እንደዚህ ፍልፍሉ ነው አይመስልም። አይሽ ካላበከ ከጎኔ ትላለህ። ግርማ ታደሰ አለ አውራው። እንዴት ነው? ሰላም ነው? አወከኝ። ግርማ ታደሰ እባላለሁ። ያው ግርማ ታደሰ አይደለሁ እኔ ተዋናይ ነኝ። ግርማ ታደሰ ካወከኝ ጌችዬ አወከኝ። ኤፍቢአይ ላይ የቤት ልጅ ካየኸው? አዎ ኤፍቢአይ ላይ ታዋል ጌችዬ አይቻለሁ። እና ታዲያ ግርማ እዛ ልፍ የምትለውን አንተ ወይ አይደለሁ። ይኸውልህ ኤፍቢአይ ላይ ካለ ጁቬ የሚባለውን ካራክተር ካወቅከው እኔ ግርማ ታደሰ እባላለሁ። ጁቬ? አዎ አወከኝ። ምንድን ነው የሚሰራው ዛሬ? እሺ ጥርሴ ወላቃ ነው። አሁን አስተከልኩት። እንዲህ ካላልኩ አይገባችሁም እንዴ? አረጌች አወከኝ።
ያው እኮ ግን ከሆነ እንደዚህ በጣም ነው ማደንቀው። ማርያም ሰላም ነው። እንዴት ነው? አይደል ነው በኔ ቅድም ፍልፍሉ ነበር ሲያወራ የነበረው። አሁን ደግሞ እና ረሞ ሽሜም አለ። ሽሜን ላናግርህ። ሽሜም አለ። ሽሜ ማለት ሽመልስ በቀለ የማስታወቂያ ባለሙያም አሁን አለ አብሯን ሊያደንቁክ ነው። እንካ ሽሜ እንካ። ምንድን ነው የምትለው? ማነው ስሙ? ሰላም ነው ጌች፣ እንደምን ነህ? ደህና ነኝ። ሽመልስ በቀለ ነኝ። በጣም ነው ፕሮግራምህ የሚያምረው፣ አደንቅሃለሁ ልልህ ነው። እውነት በጣም እጅ ነስቻለሁ። እጅ ነስቻለሁ። ለምኑ ልችዬ? ለዚህ እባክህ ምንድን ነው የምትለው አንተ? ጌችዬ ኧረ ሽሜ ሰማ ጌች ምን ሆነህ ነው? ምን ሆነህ ነው? ምንድን ነው ተሰብስባችሁ የምትሰሩት? ቆይ ኧረ እኛ እኮ ልናደንቅ ነው። ኧረ ተው አላመንከንም መሰለኝ። ልናደንቅ ነው። ፕሮግራምን አሁን እያየሁ ነው። 30-40 ነው 30-40-50-30 የእግቱን አይነት ነው የሚመስለው። ደግሞ በጣም ተመችቶኛል። እና ልናደንቅ ነው የደወለው አንተ ሰማ ጌችዬ ይኸውልህ ልናደንቅ ነው። እኔ ደግሞ መቅረብ እፈልጋለሁ። ይኸውልህ ጌችዬ እኔ መቅረብ ስለምፈልግ ነው። እሺ ሽሜ በጣም ነው የምፈልገው ጌችዬ። ፍልፍዬ ያመነኝ ስለማይመስለኝ በቃ ደህና ደር፣ እንደውልልሃለን። ቻው ጌታሁን። ሄሎ ጸግዬ፣ አቤት። እንዴት ነሽ? ሰላም ነው? ደህና ነኝ። ፍልፍሉ ነኝ። አላወቅሁም ነው? ማነህ? ጸግዬ ፍልፍሉ ነኝ። ፍልፍሉ አይደለም። በፍልፍሉ ድምፅ ምነው ስልኬ ተለውጦብሽ ነው? ስልኬ ተለውጦብሽ ነው? እንዲህ ስልክህን አውቀዋለሁ እኮ ቀይሬ እኮ ነው ጸግዬ። በሌላ ስልክ እኮ ደውዬልሽ ነው። ቅዳሜ ይኸው ይህን ሰሞን እየተደዋወልን አልነበረ? መቼ? የሆነ ጊዜ ይኸው በቅርቡ እመጣለሁ አላልኩሽም? እመጣለሁ ብለኸኝ ከዛ በኋላ ቀጣኸኝ። እና አውቄ ነው። እና አትጋብዥኝም? ስማ አንተ ፍልፍሉ አይደለህ። ምን ያላመንኩህ መጀመሪያ ፍልፍሉን መጀመሪያ እንዴ ጸግዬ ልትክጂኝ ነው እንዴ? በትክክለኛው ስልክ ደውልልኝ። በትክክለኛው ስልክ እሺ እደውልልሻለሁ። ግን ቻርጅ ሊዘጋ ነው። ቻርጅ ሊዘጋ ነው። እቆይብሽ። እኔ ይኸውልሽ ጸግዬ አበሽኝም አላበሽኝም ብቻ ቅዳሜን በኢቢኤስ ላይ መምጣት አሁን እችላለሁ። ጋብዥኝ ፕሊዝ። ፍልፍሉ ወይዬ እስኪ መጀመሪያ ልመን እሱ ካለሞ እመኝኝ ሳያዩ ያመኑ ብፁዓን ናቸው። ስማ መጀመሪያ ተጣልተናል። ለእኔ እናንተ ለምን ተጣልተናል? እንዴ ለምንድን ነው የተጣላ ነው? ምን አጠፋው ጸግዬ? ምን አጠፋው? ወይ ጉዴ! ጸግዬ ይቅርታ አልኩሽ አይደል እንዴ? የምር አኩርፈሽኝ ነው? አኩርፌያለሁ። ኧረ ጸግዬ በባባቦት ኧረ በእናትሽ ጸግዬ አንተ ፍልፍሉ አይደለህም። ለምንድን ነው እንዲህ? ለምን ኧረ ጸግዬ ኧረ እራሴ ሆነኝ አይደለህም። አላመንኩም። እሺ ምን ላድርግ? እንደታብዬኝ በቃ እሺ በዛኛው ስልክ እደውልልሻለሁ። እሺ ጸግዬ ደውልልኝ፣ በስልክህ ደውልልኝ። እሺ ጸግዬ አሁን ደውልልኝ በስልክህ። እሺ በባባቦት ግን ስልኬ ቻርጅ ዘግቷል። እና ይሄ የማን ስልክ ነው? አሁን የወድቤ
ጎተራ እኮ ነው ያለሁት። ጎተራ ላይ ያለሁት ለዛ ነው። ዋው የወንድምህ ስም ማን ነው? አቤል አቤል። እሺ ልደውልልህ። እሺ ልደውልልህ። አሁን ልደውልልህ በዚህ ስልክ። እሺ ጸግዬ